ከልጅነቴ አባት የሆንኩ። የሀዊ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ለየት ያለ ቪዲዮ ይዤ መጥቻለሁ እና ቪዲዮ አዳምጡና በኋላ ደግሞ እኔ መልሼ እመጣለሁ። አከም ጅርተን ማቲ ሀዊቱ ሀረሞ ቪዲዮ ለየት ያለ ተኮን ቀበዴ ልፌ በርኖተ ስራ በረቱ ጀዴ አብዲን ቀባ ከናፍዩ ቪዲዮ ላሌ ወሊት ያዴቢኑ ስንንጀራ ገረ ቪዲዮ ስሪት ደግፈዳ ሲንፈየደ ሰላም ሰላም ውድ ኢትዮጵያኖች እባካችሁ ይርዱኝ ስለፈጠራችሁ ክርስቲያኖች በመቤቴ በጭንቃ ማላጇ ሙስሊሞች በአላህ ይሄን የምታዩት ልጅ 7000 ድርሃም ሙሉ ነው የተቀበለኝ እልክልሻለሁ ብሎኝ ግን ለአባቴም አልደረሰኝ ወይን ከገንዘቤ ወይን ከቤተሰቦች አሉ እባካችሁ ይርዱኝ እርዱኝ እባካችሁ አቅም ያላችሁ ከአቅሜ በላይ ነው እባካችሁ ገንዘቤን አስመልሱልኝ ስለ ስደት አምላክ እኔ ምንም ምለው ይሄ 7000 ድርሃሜን አስመልሱልኝ ከአቅሜ በላይ ነው እባካችሁ ሳራንም ማናግሪያታለሁ ይሄን ስራ አቁሜያለሁ አለችኝ ሮቤልም ያቅሙን ሞክሯል ግን አልቻለም ለማስመለስ እባካችሁን ገንዘቤን 7000 ውድ የሀገሬ ልጆች ብዙ ቦታ ነው ደረስኩኝ ማግኘት አልቻልኩም እንደው እሱ ያለው ቦታ ሄጄ ነበርኩኝ ቤቱን ማግኘት አልቻልኩም ውዶቼ እባካችሁ ስንት ዓላማ አለ ስንት እቅድ አለ ያንስ 6000 ድርሃም ከነ መላኪያ ያብር ብሩ እኔ ጋር አልመለስም ቤተሰቦቼ ጋር አልደረስም እባካችሁ ይሄንን ሱልጣን የምታውቁ ሰዎች ይሄንን ልጅ የምታውቁ ሰዎች እባካችሁ እረዱኝ ከጎኔ ቆሙ ማንም የለኝም እባካችሁ እኔ ደከምኩኝ እሺ እህቴ በመጀመሪያ በጣም ነው ማዝነው በጣም እግዚአብሔር አምላክ ሀቅሽን ይፈልግልሽ እባካችሁ አቃለው ያማል እሷ ብቻ አይደለችም ተመልሼ መጣሁት እንግዲህ ቪዲዮ እንዳያችሁ ነው ይሄ ቪዲዮ ላይ ብዙ ትምህርት ትማራላችሁ ባዘወይ ማለት ነው ዱባይ ውስጥ የምትኖሩ ልጆች ማለት ነው ራሳችሁን ጠብቁ ራሳችሁን ተጠንቅቁ ሌባ በጣም በዝተዋል ሁሉ ጊዜ ማለት ነው ይሄ ነገሮች ሳሚ ሚዲያ ይናገራል ግን እናንተ አትሰሙም ምን እንደሆነ እንጃ እኔ አላቅም ዝም ብላችሁ የምታቁ ሰዎች ማለት ነው ፌስቡክ ላይ ምንዛሬ እንደዛ ተጨምሯል እኔ ብር ላካለው ብሎ ስትናገር እናንተ በውስጥ ገብታችሁ ይሄን ብር ላክልኝ ብላችሁ እሱ ማንነት ሳታውቃችሁ ብርን ትሰጣላችሁ ከዛ እሱ ብር ከወሰደ በኋላ ብሎክ ነው ማረገው የትዳችሁ ነው የምትከስሱ እናንተ እኮ የመዳም ቤት ነው የምትኖሩ ምን ብላችሁ ነው የምትጠይቁ እሱ የት ሀገር እንደሚሆን ታውቃላችሁ ምንም የምታውቅ ነገር መረጃ የላችሁ ማለት ነው እሷ ብር ወስዶ ሲሄዶ እኔ መረጃ አለኝ ቮይስ አለኝ እናቴ ኢቴ ምትሰሚን ከሆነ ማለት ነው እንደዛ አይነት ማለት ነው መረጃ አይሆንም መጀመሪያ አንቺ ማለት ነው ይሄ ልጁ በህግ ስትጠይቂ አንቺ ራሱ ወንጀለኛ ነሽ ለምን ይሄ ነገር እኮ ተደብቆ የሚሰራ ነገር ነው እኛ እኮ የራሳችን ባንክ አለኝ የህግ ባንክ ማለት ነው ይሄ ደግሞ ተደብቆ የሚሰራ ስለሆነ አንቺ ራስሽ ወንጀለኛ ነሽ ማለት ነው እና ራሳችሁን ተጠንቅቁ ባዘዊ ዱባይ ውስጥ የምትኖሩ ልጆች ማለት ነው ዝም ብላችሁ ፌስቡክ ላይ ቲክቶክ ላይ አይታችሁ ይሄ ሃይማኖተኛ ነው ይሄ እንደዛ አይነት ነው ይሄ ፌመስ ነው ብላችሁ ብራችሁን ከሰጣችሁ በኋላ እናንተ ነው ካታት ውስጥ የምትገቡ ማለት ነው እሱ ወስዶ ብሎክ ካረገሽ በኋላ ደግሞ ቲክቶክ ላይ መጥተሽ ኡሪ ካለሽ ማንም የሚሰማ ነገር የለም ደግሞ ማለት ነው የሚገርመኝ ነገር መጀመሪያ እኮ ከሰው ስትሰጡ ከማንም ጋራ አታናግሩም አታማክሩም
መጨረሻ ላይ ደግሞ ሄዳችሁ ከሳሚ ጋር ሳሚ እኔ እኮ እንደዛ ልጁ ብሩን በልቶኛል ምናምን ትላላችሁ። መጀመሪያ ከሳሚ መናገርሽ ነበረ ምትሰጪ በፊት ማለት ነው። ከሰጠሽ በኋላ ሳሚ ምን ላርግሽ እናቴ? ሳሚ እኮ እንደ አንቺ ህይወት የሚኖር ሰው ነው እኮ እንደ አንቺ ሰው ነው እኮ ሳሚ። ሳሚ እኮ መንግስት አይደለም ወይ ደግሞ ዳኛ ፍርድ ቤት አይደለም ሳሚ። ምን ላርግሽ ሳሚ? መጀመሪያ ስትሰጪ በፊት ሳሚ እንደዛ ብር መላክ ፈልጋለሁ ከማጋ ምላክ ነው ብልሽ ሳሚ መጠየቅ ትችላለሽ። ሳሚ እኮ ብዙ ነገር ለኛ ማለት ነው ለመዳም ልጆች ብዙ አርሳ እየከፈለ ነው ሳሚ። ማረሚ እውነቴ ነው የምላችሁ። እኔ ሳሚ በጣም የማወድ የማከብር እንደ አባቴ የማይ ሰው ነው። ለምን ለሱ ምክር እኔ ብዙ ስለተለወጥኩት ማለት ነው። ራሴ ህይወቴን ተለወጥኩት ለሱ ምክር ማለት ነው። እና ለሳሚ ምክር ስታዳምጡ ራሳችሁ ህይወት ይቀይራል። እና ራሳችሁን ተጠንቅቁ። አሁን ማለት ወንዶች ብቻ አይደለም ሌባ ይገብታል፣ ብዙ ሴቶችም አሉ። በፌስቡክ ላይ ትመጣለሽ ከተታወቃችሁ በኋላ ከሁለት ወር እንደም ጎበዝ ከሆነ 2 ወር ትሞላለሽ። ግን አሉ 1 ወርም ከሆኑ በየቀን ታወራለሽ፣ ትደውላለሽ፣ ጸባይሽ ምናምን ታያለሽ። ከዛ በኋላ የኔ ቆንጆ እኔ እኮ በጣም ችግር ውስጥ ነው አለው፣ እኔ በጣም ያመኛል ትላለች። ወይኔ እኔ ቆንጆ ምን ሆነሽ ነው? ምንድነው የሚያምሽ? ትላላችሁ እናንተ ምስኪኖች ማለት ነው የመዳም ቅመሞች። ይሄ ያመኛል ትላለች። እስቲ ይሄን ብር አበድርልኝ ሐኪም ሄዳሉ ትላለች። እሷ እኮ ጤነኛ ናት። እናንተ ደግሞ እሺ አካውንት ባንክ ሽላክልኝ ብላችሁ ታስገባላችሁ። ከዛ ጀምሮ እሷ ሰላምታ ቀስቀስ ይላል፣ እንደ ውሃ ማለት ነው። እንደ ውሃው ፍሪጅ ውስጥ ይቀዛቀዛል። ትንሽ ሃይ መጀመሪያ እኮ የኔ ቆንጆ የኔ ፍቅር እንዴት ነሽ ሰላም ነሽ ትላለች። አሁን ሃይ እንዴ የፈለገችው አገኘቻ። ምንድነው አንቺ ሰላምታ የሚጠይቅሽ? ከዛ በኋላ አንቺ ደግሞ ቀጠሮ ስትደርስ 2-3 ወር ከደረሰ በኋላ እስቲ የኔ ብር መልሽልኝ ስትል የምን ብር ትላለች። ጭራሿ ኮስቶር ብለው ማለት ነው። በቃ እሷ ጀግና ናት። እኔ እሷ አደንቃለሁ። ለምንድነው ማኑ መጀመሪያ ያንቺ አበዳሪ ያረግሽዋ? እኔ እንደዛ አይነት አጋጥሞኛል ማለት ነው። አንድ ልጅቷ እንደም ፎቶ ይለጥፋሉ። ቆይ በዚህ ላይ ማለት ነው ታያላችሁ። ጠየቀችኝ። ባሌ እስር ቤት ነው አለው፣ እንደዛ ብር አካውንት ፖሊስ አዙብኛል፣ እስቲ እንደዛ ብር አበድርልኝ አለችኝ። እኔ እኮ መጀመሪያ ራሱ ኮሜንት ብቻ ነው የምትጻፊኝ እንጂ በውስጥ ሰላምታ የላንም። እውነት መናገር ማለት ነው። ያለፈ ጥንቀት አመት በልቀን ነው የጠየቀችው። ይሄም ማለት ነው የምሬ ነው የምላችሁ። ኪዳነ ምሕረት ምስክሬ ናት። እኔ ማለት ነው የኔ ሀቅ የኔ ደሙን ማለት ነው ብሬን 1 ብር ጉደኛ ነሽ ብለ አይሰጥም ለጉደኛ ማለት ነው። ለምን ጉደኛ ብር ላይ የለም እናቴ፣ እንዳትቀልጂ። ለሰው ብርም አይበድርም። እኔ ብርም ደግሞ ማን አበዳሪ ያደርገኝ? ለሰውም አይሰጥም፣ የሰውን ብሬም አይፈልግም። ከዛ ልጅቷ ጠየቀችኝ። ከዛ በኋላ እናቴ እኔ የለኝም፣ ግን እኔ ብር አለኝ እግዚአብሔር ይመስገን የለኝም አልኩት። ከዛ አረ በእናትሽ ብለ እያለቀሰች ልጅቷ ቮይስ አደረገችኝ። ዝም አልኩት። ከዛ በኋላ 4 ልጆች ምስኪን አሉ ደግሞ እሱም ፌስቡክ ላይ እንታወቃለን ኮሜንት ላይ ማለት ነው። እሱ ምስኪኖች አበድሩላት ልጅቷ ማለት ነው። አሁን እንደም ፖስት እያረጉ ነው ፌስቡክ ላይ አስቴር የሚታቂ አስቴር የሚሉ የኦሮሞ ልጆች አቃላችሁ አስቴር የምትል ልጅ ማለት ነው። እና ሁሉም ልጆች ላይ አንድ ልጅቷ ላይ 10,000 6,000 5,000 4,000 ከወሰደች በኋላ ምን ታረጋለች? ብሎክ አረገች። እሷ ኢትዮጵያ ውስጥ ነው የምትኖር። ወይኔ ብዬ ነው ኮሜንት የጻፍኩት ከልጆቼ ማለት ነው። እኔ እንደም ሜሴጇ ሹጥ አርጌ ነው ኮሜንት ላይ ያስቀመጥኩት። እምባልኩት አያችሁ እኔ ሲሰጣ ማለት ነው አልቃሺ ዛሬ እኔ ነው የሚያለቅሰው ዛሬ ማለት ነው። አያችሁ ስለዛ ማለት ነው ዝም ብላችሁ ፌስቡክ ላይ ከተታወቃችሁ በኋላ 2 ወር ሳይሆን 2 አመት ካወራችሁ ብራችሁ እንዳትስጡ። እሷ ጎደኛዬ ናት፣ እሷ መልካም ሰው ናት፣ ስለዛ ብር ይበድራሉ ምናምን ጎደኝነት ማለት ነው ብር ውስጥ የለም። ይሄን ማወቅ አለባችሁ። ጎደኝነት እናንተ ሁለቱ እንጂ ለአንቺ ሀብትና ለሷ ሀብት አይደለም።
ከዛ ማለት ነው ብራችሁ እንደም ብር ከሰጣችሁ ሁለት ነገር ነው ማጣችሁ ከጓደኛችሁ ጋራ ማለት ነው። ጓደኛም ታጣላችሁ፣ ብሩም እንደዛ። ግን ብር እምቢ ካልሽ ማለት ነው ጓደኛ መቀጠል ትችላለሽ። እሷ ደግሞ አንቺ ብር ስላልሰጠሽም ጓደኛ አንቺ ጋር መቀጠል አልፈለግም ካለች ደግሞ የኔ ቆንጆ መልካም መንገድ ትላለሽ። አንቺ ደግሞ ጀግና እና እንደዛ ነው። ራሳችሁን ተጠንቀቁ። በጣም ሌባ በዝቷል። የምሬ ነው። ሌባ እኮ ባዘው ኢትዮጵያ ውስጥ ብቻ አይደለም ዱባይ ውስጥ እንደማሁን በጣም ሌባ በዝቷል ማለት ነው ዱባይ ውስጥ። እና እግዚአብሔር ይጠብቃችሁ እና እናንተም ደግሞ ራሳችሁን ተጠንቀቁ። እናንተ ብልጥ ሆኑ። የምሬ ነው የምላችሁ ሁል ጊዜ ማለት ነው። ይሄ ፌስቡክ ላይ ስታይ የመዳም ቅመሞች ብቻ ነው አልቃሽ። ለምን እንደመትቼ ነው እናንተ የምትለቅሱ? በቃ ይበቃል። የምሬ ነው ይበቃል። እናንተ ብልጥ ሆኑ። ኮስቶር በል በቃ። ወንድ ይመጣል፣ እናንተ ብር ይበላል። ይሄ ነገር ይመጣል፣ እናንተ ብር። ሴቶች ትመጣላችሁ፣ እናንተ ብር ይበላል። ለምን እናንተ እንደመቼ ነው ሞኝ የምትሆኑ እንጂ? የምሬ ነው የምላችሁ። ሆዳችሁ ለብዙ ሰው እንዳትከፍቱ በቃ። አንቺ እኮ ለራስሽ ህይወት ብዙ ነገር ገና ይጠብቅሻል። ለሱ ነው እንጂ አንቺ መጨነቅ ያለብሽ እንጂ ለሰው አይደለም። እኔ ያመኛል ካለሽ ሆስፒታል ሂጂ በያት። ለምን አንቺ እኮ ዶክተር አይደለሽም። ብር አበድርልኝ ካለችን ደግሞ እናቴ እኔ ባንክ ቤት አይደለም ባንክ ቤት ሂጂ በያት። ይሄ እኮ በጣም ትልቅ መልስ ነው። ሰምተሻላ? እና እኔ እንደዛ ነው የምላችሁ ማለት ነው። ባዛዊ ዛሬ በአማርኛ ብቻ ነው ያወራሁት። እንግዲህ ጆሌን አፋን ኦሮሞ ደጌሰን ሞየኒን ኢምቤክታን ጀዴ አብዲን ቀባ ከናፊዩ ወን ስሪት ኦፍ ይገዳ ሌባን ባየቴ ጅራ ዱገርበቹ ታናን ዱባይ ኬሰት ሌባን ባየቴ ከናፊዩ ጥንቃቄ ጎረዳ ኦፍ ይገዳ ናም ኦፍ ይገዳ እንደ ኡራቢን ስና ኤጉ ነመ ቤክተራ መሌ ብሪ ኬሰን ኤርጊና ነመኑ ልቄች ጀዴ ብሪ ኬሰን ልቄስና ጆሌም መቃረ ብሪ ልቄሰን ኛታማኒ ከራረት ገታማ ጅራል ወረሰን የማ ኤኙቱ ልቄሳ ኤኙቱ ብሪ ልቄሳ ሰንዴ ቢሳፊ isin gaafa kuftan namu sin ilaalu gaafa liqeeffata malee gaafa kuftan namni tokko sin ilaalu. Viidiyoon kiyyaarraa kana fakkaata. Share, like, subscribe gochuu hin dagatina. Waan turtii haga mana wajjin turtaniif galatoomaa kabajamaa. Turtii gaarii. Baay'ee baay'ee.